መጨረሻው ላይ የጥያቄ ምልክት አለው። ልጆች ሆይ የሚበላ አላችሁን? በዛመጣ የጥያቄ ምልክት አለው። ትምህርት ጥያቄ ማለት ነው። እና ስለዚህ መልስ ያስፈልገዋል ማለት ነው። መልሱን ደግሞ የሚፈልግ ሰውም ያስፈልገዋል። ጥያቄ ብዙ ነው። የሚመልስ ደግሞ አለን የለም። አንዳንዱ ለመረዳት የሚጠይቃለ፣ አንዳንዱ ደግሞ ሰውን ለማደናገር ብሎ የሚጠይቃለ። የሰማችሁ ነው። በዚህ ዘመን ጎርፉ ብዙ ነው፣ ካዱ ብዙ ነው፣ አማኝ ነኝ የሚለው ብዙ ነው። እምነት ያለው ግን የተወሰነ እና በቤተ ክርስቲያን ውስጥ እምነት አለን ሃይማኖት አለን ብለው ተቀምጠው ቤተ ክርስቲያንን የሚያሰድቡ እውነተኞቹን አባቶች የሚያሰድቡ እውነተኞቹን ምዕመናን እውነተኞቹን ክርስቲያኖች የሚያሰድቡ ብዙዎች አሉ። በዚህ ዘመን ካልተጠነቀቅ፣ በዚህ ዘመን ካልተማር መቼ ሊሆን አንማርም። በጣም ብዙ ጎርፎች ተነስተዋል። የሚወስዱ ማለት ረግረግ አድርገው የሚወስዱ እና የምታዩት ነው። በየሚዲያው የሚሰራጨው የሚነገረው የተማረውን ያልተማረው መድረክ ላይ ቁሞ ሲያስተምር በጣም ነው የሚያሳይ። ሳይማሩ ማስተማር አይቻልም። ለዚህ ነው አባ ጊዮርጊስ በመጽሐፈ ምስጢር ሀፍረት ምሕረ መጻሕፍት በዘይተ ምሕረ፣ ያልተማረ ሰው መጻሕፍትን ማስተማር ሀፍረት ነው። ይህ እንግዲህ መጽሐፍ ነው፣ እኛ አይደለም። መጽሐፍ ከተናገረ ነው እኛ የምናነስበት ምክንያት የለም። እና በዚህ ዘመን ቢያንስ ሰው ቢያንስ መማር አለበት። ካልተማረ ሃይማኖት መማር አለበት በእውነት ማለት ነው። ምክንያቱም ትምህርት ብቻ አይደለም ሰውን የሚያስተምረው። ትምህርት ጥሩ ነው፣ እውነት ነው። ግን ሰው በሃይማኖቱ በስነ ምግባሩ እኮ ያስተምራል አይደል? በመቆሙም ያስተምራል። ሽበት እንኳን ትምህርት ቤት ነው። ሽበት እንኳን ትምህርት ቤት ነው። ሽበት አባቶቻችን አሁን ቁመው ብዙ ባይናገሩ ባያመሰጥሩ መቆማቸው፣ ታላቅነታቸው፣ መስቀላቸው በራሱ ትምህርት ራሱን ይቻላል። አሁን ግን እየተነሱ ያሉት ምንም ነገር የሌላቸው ማለት ነው። ወይ ሃይማኖት የላቸው፣ ወይ ጸሎተኛ አይደርሱ፣ ወይ ጾም አይጾሙ። ዝም ብለው እንደፈለጉ ምዕመናንን የሚያወናብዱ ሰዎች ተነስተዋል። እና ምዕመናን በዚህ ዘመን መጠንቀቅ አለባችሁ ለማለት ፈልጌ ነው። እውነት ለመናገር እኔ አንድ ነገር አስባለሁ። እንደ አንድ ኦርቶዶክሳዊ ማለት ነው፣ እንደ አንድ ቤተክርስቲያን በእያንዳንዱ ምዕመናን ቤት እየገባ የእያንዳንዱን ሰው ሕይወት መጠየቅ ቢቻል እንዴት ደስ ባለኝ ነበር። ማለት አንዳንዱ ለጥርቁት ቤተክርስቲያን የማይመጣ ሰው አለ። አንዳንዱ ደግሞ እሁድ ቤተክርስቲያን ሲፈታ ይመጣል። የመጡ ቤተክርስቲያን የመጡ ሰዎች ሲያዝ ወደ ቤታቸው ሲመለሱ ወደ ሚወጡ ሰዎች ምን እያደረጉ ነው ሲባል እንግዲህ በብዛት እንቅልፍ ነው የሚበግሩ ታስቦ ማለት ያው ብዙ ምክንያት ይኖራል። እንደው እንዳጠቃላይ ነው እና ደግሞ ለሁኔታ የሚል ነው እና ያንዳንዱ ሰው በየቤቱ ህይወት ሲጠየቅ ብዙ ነገር ይኖራል። ችግሩ ሲመረጫው ለምን ቤተክርስቲያን እናትመጣ የምትዘገይ ለምንድን ነው? እንደዚህ እያንዳንዱ ሰው መጠየቅ ብቻ እንዴት ይመስላል? ግን ምን እንደዚያ የሚደረገው እና ኦርቶዶክሶች በጣም ጥቂቶች ናቸው። መሪዎቹ በሙሉ ሌላ ሃይማኖተኞች ናቸው። ግን የግብፅ ኦርቶዶክሳውያን በጣም ተጽዕኖ ፈጣሪዎች ናቸው። ማንም እንደፈለገ ተነስቶ የግብፅ ኦርቶዶክስ መሳደብ አይችልም። ግብፅ ላይ ማለት ለምን በጣም በደንብ አድርጎ ነው ያዛቸው አባቶች ያ ማለት ያንዳንዱ ግን ገብተው ፍቅር አላችሁ ወይ? ባልና ሚስት፣ አባትና ልጅ፣ እናትና ልጅ ፍቅር አለ ወይ? ከኛ ተወዳችሁ ምንድን ነው? ትጸልዩ አላችሁ ወይ? ስትተኙ ስትነሱ ክርስቲያን ትወዳላችሁ ወይ? እንታ አባት አላችሁ ወይ? ትቆረባላችሁ ወይ? ትሳልቆላላችሁ ወይ? እያሉ እያንዳንዱ ቤት እየገቡ ይጠይቃል። አሁን እኛ የኢትዮጵያ ኦርቶዶክስ ክርስቲያኖች ግማሹ እጅን ሱስ ወጥቷል፣ ግማሹ አጭበርባሪ ነው፣ ግማሹ በጣም ብዙ በማሳሽ ነው፣ ግማሹ ቀማኛ ነው፣ ወንበዴ ነው። ያ ለራሱ እንኳን ቤተክርስቲያን ባይመጣ ሌሎችን ቤተክርስቲያን ባይመጡ ያደርጋል። ብዙ ነገር ማለት ለራሱ ቀልጦ ሌሎችን የሚያቀል የዚህ ችግር ምንድን ነው? እያንዳንዱ እያንዳንዱ ቤት እየገባ እያንዳንዱ ህይወት መፈተሽ ስላልተቻለ ይህን ማድረግ ይኖርብናል። እያንዳንዱ ሚስታጣት በእያንዳንዱ ቤት አሁን ጊዜ ስኮ ምናልባት አይተውም ሚስታጣት ያደርግ ይኖራል። አሁን ሚስት ማለት ራሱ ያሳዝናል። ሆነት ምን ነገራቸው እና በጣም እያያለ ሰዎች መቼ እንደምንጠራ እናውቀው ሰው መቼ ምኖራለ ወንጭ ሞጣባ እና ዛሬ ራሱ እንላለን መዳን ያለ የሚያውቅ እናውቀው ነገር የለም እና እንደ ጊዜ ብንሰጥና ለእግዚአብሔር ወንጀሉን ብንማረው ቤተክርስቲያን ብንመጣ ቤተክርስቲያን በቻልነው መጠን ብንረዳ ብናገለግል እና
ቤተክርስቲያን በማገልገል ካህን መሆን ብቻ አይደለም የሚጠበቀው፣ ወይም ዲያቆን ወይም መርጌታ መሆን ብቻ አይደለም የሚጠበቀው። እያንዳንዱ መክሊት አለ። መክሊት የለበሰው አለ ችግሩ ስጦታችን ስለማናውቀው ብቻ እና ሳላስበው ብዙ ነገር ተናገሩ። ኮሮቱን አልቶ ልጆች ሆይ የሚበላላችሁን የአራት ወንጌላውያን የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ነው ያለ። ይህ የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። በዚህ ብሎ የነገራቸው የጠይቃቸው ደግሞ ሐዋርያት ነው። ነገርን ከስሩ ውሃን ከጥሩ ይላሉ አባቶቻችን። ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ ወንዝ ካይባሰራው ኢየሱስ ለአርባይሁ በብሔረ ጥብርያዶስ ቅድም የዛሬዋ ዕለት ታላቅ ዕለት ናት ብያቸዋል። ጌታችን ኢየሱስ ክርስቶስ እንደምታውቁ በሰው ልጅ ስል ሙቶ እዚያ በሦስተኛው ቀን በመቃብር ዳዊት በጥቂት በድረስ ቃል ተነስቶ እዚያ ከተነሳ በኋላ በቅዱሳን ሐዋርያት 3 ጊዜ ነው የተገለጠላቸው። ስንት ጊዜ አልኳችሁ? በ3 የመጀመሪያው የትንሣኤ፣ ሁለተኛው የአብዮተ ክብር የሚባለው የዳግም ትንሣኤ፣ ሦስተኛው ዛሬ ነው ጥብርያዶስ ይባላል። ዛሬ ጥብርያዶስ የሚባለው ባህር እና ከዚህ በኋላ ጌታችን ኢየሱስ ክርስቶስ በጥብርያዶስ በቅዱሳን ሐዋርያት ታያቸው እንዲህ ሲሆ ታያቸው ያስደንቃል። ታያቸው ለቅዱሳን ሐዋርያት ባለስባቸው የታያቸው ታዲያ እንዳለ ሆኖረ ስሞን ወቶማስ ወይልዎ ዲዲሞስ ወናትናኤል ዘቃና ወደ ጥቀ በርዶስ እነዚህ በአንድነት በኩል ቶማስ ናትናኤል የሚባለው ሐዋርያ ጴጥሮስ እንዶስ እነዚህ በአንድነት ጌታ ተገልጠላቸው። የጥለን የነበሩ ነው ቁብለዞ እነዚህ 3 ደቀ መዛሙርት የጥለን የነበሩ ነው። በባህር ነው የተለያየ በባህር የነበሩ ስንት ያደረጉ ወደ አንድ ቦታ ያላንድ ተግባር አይቆርጣል። ይመልስ ያለው እናንተ መጣችኋል። ያላንድ ጉዳይ መጠና የመጣንበት ምክንያት አላል። ያላንድ ምክንያት ይዞን ማማት የሚበጠ እነዚህ ቅዱሳን ሐዋርያት እዚያ ባህር ላይ የቆሙት የሆኑት ለምንድን ነው ብሎ አሁን በጣም እንዳካካተል ስንቶች መማያራ ነገር ማለት በጨዋታ ቤተክርስቲያን ስንት ነገር ቤተክርስቲያን የምናሽሩበት የምናገለግልበት የምንረናበት ስንት ነገር እያለ እዚያ የምናጠፋው ገንዘብ አስራችን ተኩረት ነው ነገር አይመስልም። አዎ ሰው ነው ይበላል ይጠጣል። ትክክል ነው። አራዊት አይደለም እንበላለን ጥራት እንጠጣለን። ግን በመጠኑ ቢሆን በልኩ ቢሆን እግድ ዘንበለመጠን ይህን ከርስመ እግዚአብሔር ይላል። በጣም መቃብያን ሶስተኛ ምዕራፍ 6 ቁጥር 9 ላይ ከልክ በላይ የጠገበች ሰውነት እግዚአብሔርን አታስቡ የተሰግዱ ከጠገቡ በኋላ ምንድነው የሚሆነው? ሌላ የመጽሐፍ ምንቁሳት ይላል ወይ የመብራት ወይ እሳቱን እንደሚያቀጣጥለው ሁሉ በምን መጠጥ ኃጢአትን ያቀጣጥላታል ይላል። በሰው ላይ ማለት ከልክ በላይ ወይ ሀጭር ላይ ነው መንፈሳዊ አዛይ ሀጭር ላይ ነው መንፈስ ጃብሎ ከልክ በላይ በጠገበ ሰው ላይ ያስበው ከልክ በጠገበ ስጋ አስቸጋሪ ነው። አሁንም ማውጥ ይላል ከልክ በላይ ሲበላ ሲጠቅም ነው እና በዚህ ሰው ላይ ሲያድረው መንፈስ ሲሰው ይያምሩ መንፈስ ነው ነው አሁን ለራ ወደኛ ጋር ከዚያ ደግሞ ይመጣ ነው ከዚያ አንተ ደግሞ በጥልቅ የታወጣቸው ነገር አንዱ ቶማስ ነው። አንዱ ደግሞ ጴጥሮስ። ከነዚህ ከሶስቱ መካከል አንዱ ጴጥሮስ አልሞ ስራ አሳ ማጥመድ ነበር። እና የለመደ ልማድ አይለቅምና ይላል አባቶቻችን በጉባኤ ሲተረጎም የለመደ ልማድ አይለቅምና የቀድሞ ስራ ትንሳለው። አንድ ችግራችን አንድ አላሰጠ ምሳሌ ምሳሌ ከገባ ከተመጣለት ከናሰው በኋላ እንደገና ሁሉ የሚፈጠቀው ነገር ነው። ችግሩ ከናሰንበት ምሳሌ ከንስማንበት ከንደንበት እንደገና ሁሉ መዘፈቀደ እንደገና ያማረ ያ ካርባ ተጭቃ እያንዳንዱ የቅዱሳን አምላክ እግዚአብሔር ይርዳን ይጠብቃል። አሜን። ይሄ ነው አሁን የሆናችን መውደድ መንፈሳቸው ለተመሰጠት አንድ ቀን ክርስቲያን አንድ ቀን ሌላ እየሆንና የምትቸገር ቤተክርስቲያን ስትመጣ ክርስቲያን በስተው መንግስት ሲወጣ ደግሞ ሌላ በስተው ይሄ ነው ችግር። ቀጥ ብለን መውጣት አለብን ነው ቀጥ ብለን እሳችን አሁን በየመንገድ በየጎዳና አቀምጠው አትታሰር ብለው ለመመ የሚሄዱት ባጠጋቸው አንድ ያልመናው በየሜዳው ወልቆ የሚለምናታቸው አይናቸው ምንም ሃይማኖት የሌለው በየጎዳናው ወልቆ አምስታስር ሲል አይናቸው ቀለች ይህ ይራሳል ምን ሌሎቹ የዚህ አይነት ነው ገጥማቸው ተባብረው የሆነ ትንሽ ነገር ራሱ የሚያስበት ነው። እሱ በደረጃ ወይ ምናምን ነገር ያስይዛል ተባብረው ማለት እኛ አንድ ክርስቲያን እንደያዘ ተባብራቸው ከረንደው ያስበቀልና መተማማት በቋንቋ እንደዚህ ሆኖ እንደዚህ ሆኖ
መርጌታው እንዲሁ መነኩሴው እንዲሁ ጳጳሱ ሰምስ ይበላል ነው በዚህ በዘያሃኒ የአጭ ትምህርት ያነተኛ ሰው መርግ ቅራት ይሰጣል ለመዳት ነው የሚለው ምንድነው እስመ ዘከይ ሲሰህን ጋር ይቀጥ በዘያሃኒሰ ለሰኒ ግብረ ያቁ ቦተጋ ያነተኛ ሰው መርግ ቅራት ይሰጣል እና ለምን ያወር ይገኝ ስጋ ነው ያነተኛ ሰው መርግ ይገኝ የሚገለ ለምን በዛም ነው ጉራታ አጥቶ ምን ስንበላዳ የሮች ሃይማኖቶች ይህን አጅና ክርስቲያኖች ያቸው ሲከፋፈሉ ነው ይችላል ወደዚህ አይነታችሁ ወይ በመልካም ክርስቲያኖች ሲከፋፈሉ ይችላል በተለይ አሁን ቤተክርስቲያን ሁሉ ተፈራገሩ በሌሎች ሰዎች ወንጃጅነት ደካትነት ሌሎች ሰዎች ቤተክርስቲያኖች ገብተው የተፈጠራሉ ቤተክርስቲያናት ምንም ክራቻቸው እንዲሁ ያስልጠኛ አሁን በመታችሁ ይናስባል ይባላል ምንም አያውቁት ነው አሁን ያልተማረው ሰው ሳይታሰብ በእኛ ጅልነት በእኛ አለመምጣት በእኛ አለመደራጀት በእኛ አለመዋሃድ በእኛ አንድ አለመሆን ሌሎች ሰዎች የጥሮስ ምናለ እኔ እርወኛል አካላጥም ወደ ጋር ነው ራስ ነው የዘርበቱ ራስ ነው ራስ በጣም ለጋራ ሰው ያስል አሁን ክርስቲያኖች አንተ ምን አደረገ ስለዚህ ክርስቲያኖች ነው ታጣ ይቆምጠው ምንሰው ታዲያ ሌላ ነው ያለው በጣም ይልስና ይላል ታዲያ በኋላ ደግሞ ያን ገንዘብ ተጠቅሞ ሜዳ አይደለም ወዳጅ እሱ እንዲመስል ይፈልጋል ስለዚህ ካፈራ ምንም ነገር የላቸውም ተብለን ማለት በተከተሉ ይመስላል ሙዘራር በኢኮኖሚ ለመጠቀም ክርስቲያን ወደውን ገንዘብ መመኘት ከልክ በላይ ማስገብገብ ማጋፈት ነው ያደር ሰርቶ መክበር መመልከት ይሄ መርጥ ነው አንድ ነገር የግብፅ ክርስቲያኖች የሚሰሩት በሙሉ ግብፅ ላይ ያሉት ትልቅ ፋብሪካዎች የክርስቲያኖች ናቸው። ዛሬ ስልጣን ሆነ ከኢትዮጵያ ላይ ስንመጣ ስልጣን ሆነ ትልልቅ ድርጅቶች ሆናለ ይህ በእናንተ እርሶ አስቡ ይህ ከሆነ ማለት ነው ነገ ኢኮኖሚ ከባድ ነውና እንደፈለጉ መጠንዘዝ ይቻላል። ስለዚህ መስራት አለብን መስራት በራሳይነት መስራት አሳላጥ እንድንሄድ ነው እና በረሃብ ምክንያት ሃይማኖታችን አንልክም ሃይማኖት አይለወጥም ልብስ ነው የሚለወጥ ልብስ እንደወጥ አማ መቀየር ይቻላል ሃይማኖት ልብስ ያለ አማ መለወጥ ሃይማኖት ሲመሰል የምንይዘው ሳይመሰል ደግሞ የምንለቀው ነገር አለ እስከሞት ድረስ ደርሶ የወደዳን የሞተልን ያፈቀረን አምላክ ነው እና ፍቅሩ ሊገባን ይገባል በልቡናችን ሰሌዳ በአእምሯችን ጓዳ ሊቀረጽ ይገባል ይገርም የቤተ ክርስቲያን ፍቅር ሊያንገለግለን ይገባል ነው አካላጥን ብሄሮች ሌሎች ማውሪያት አብረው ተከትለው እነሱ ቀረሱ እንዲላጠቃለሁ በጣም ረጅም ነው ብዙ እያቀራርኛ ይገረና አቀመጡ የቤቱን ሂደት ማድረግ ሳያገኝቀር ሂደት ራይ ነቁዛ ሌሊት ዋላ መረከብ ሌሊቱን ሙሉ ደከም ነገር ግን ያገኘነው ነገር የለም ለምን ያላገኙት ነው እደም ተከተላለ እደም ተከተል ያልዛታን ይሄ ያልተሟላልና ያልተፈቀደልን ብዙ ጉዳይ ያ የምትሰር ጉዳይ ያልተሳካት በትክክለኛው መንገድ ስላልሄድ ነው ብለን ማስተራበት ይዘመቱ ለሁሉም ነገር ግን ተከተላል አማ ተመረዘው በዚህ ካልኩ ይለበዳል ኮት ከመለወጡ በፊት ከዚህ ከመለወጡ በፊት ይሄ አሁን አንተ ነው ያለ ካለ እንዴት ነው ይሆናል ኮት ከዚህ ነው ኮት ነው ያለ ይሄ ይተረዳ ስለዚህ አሁን እንደዚህ ነው ምናልባት ምስላችሁ ስለዚህ ስለጫና ነው ሙጀነከርኳቸው ይሄ ምሳሌ ማስቀደም ያለብን የመንሳችን ነው ብለው ከዚያ የመንሳችን ስናስቀድም ነው ስለዚህ ነው ስለምን ተፈራልካችሁ ለምን ተፈራ ነው ተጋ ለምሳሌ እንዴት ነው ነው ስለዚህ ይፈርሳል ማለት ይባል ለዛው በምናችን ነው እንኳን አይን ጥያቄ ከተሩ እኔ ከተረ ምን እንደምናችን በማን ፈቃድ በማን ፈቃድ ወስደው አይችልም በነ እሺ ጥሩ ሁሉ ምናልባት ዛሬ እንታየው ይቆማል አላልኩም
ለምሳሌ ነው ሁሉ ታውቁ በጣም ጤነኛ ይሆናል። ሁለተኛ አስተማሪ ካለው ሳይ በቃ ታው ማለት ይህ ለራሳቸው የተቆጡ እንድትሉ ትችላላችሁ። እንግዲህ ታው ሪያል ዶክተር ቀየ የሆነ ጊዜ ሆስፒታል ላይ ሰው የሚዛዛባችሁ በምን ጊዜ ነው እንደዚህ ማለት ጊዜ ነው ያላችሁ ለምሳሌ ስለው እንደዚህ ስራ መዛራ እንዴት ስለው ከመጥቶ በላይ ይበላና ብሎ የከረመው ጥራቱ ምኑ ይችላል ፈለቀን ቆርጥ እያለ ይበላል። አሁን ደርቆ የከረመ መሬት ዝናብ ሲወርድበት ምን እንደሚሆን ታውቃለህ? አጥናው ደረቅ ሆኖ የከረመ መሬት አሁን ዝናብ ሲወርድ እንደዚህ ቁርጥ ነው። ታዲያ እንደዚያ ነው። ታዲያ እንደዚያ ያፈጥናል ማለት እና አንዳንድ ደግሞ ልክ በላይ ቆንቷል ይተናከትና ያንተፋደና አንዳንዶቹ ሰው ይፈታሉ፣ አንዳንዶቹ ሰው ይቀጥላል። አንዳንዶቹ ብዙ ይፈታሉ፣ አንዳንዱ ደግሞ ሰው ይፈታል ማለት እና ያው ትክክለኛ አለማው ለመጠን አለመኖር በልክ አለመኖር እና ምንላችሁ ነው በቀርጂ እስጋን ጤንነት ተጠብቃል። በዚህና የሕክምና ባለሙያዎች ይጨንቃቸው እዚያልኩ ላይ ነው እዚያልኩ ላይ ማለት እኮ ነው ወንጀልን ፈተውት ተሰዋለ ማለት እዚያልኩ ላይ ነው እና ስለዚህ በልክ መብላት ጥሩ ነው። በልክ ማለት እኮ በጣም ጥሩ ነው። የአዲስ አበባ አዚያ ቤተመንግስት አካባቢ የሆኑ ሰዎች ይዘው ሄደው ይሄዳል መዝናኛ ነው ሰው ይወጣ እዚያ ጀምሮ ኑሮ ነው የሚሮጥ እየጠይቃቸው አለታው በጣም እና የሚሮጥ በጣም ወፍራራ ወጥን ነገር እና ለምን ነው እየጠይቃቸው ዶክተር ነው ይኛል በከራኘው እና እንደምን አለ እንደምን የሚያስተምርከው ሁሉ ወጥይቃል አንዱ ምን አለ በጣም ወፍራራ ነው እና ታክሲ ልገባችን አይን አንተ እየተመልሰው ቀረ እና ኖርኛ ዶክተር ቀላል መክታት ግን ከባድ ለማጥር መክታት ለመክታት ግን ያለው መቀነስ ቀርበ ያንን አይቶ ቁጥቁጥ በቃኝ ከባድ ነው። ይተናቀም ያንን በቃኝ ማለት ያንን የቀረበው ከባድ ነው አይደል? የቀረበው ጥሩ ያንን ቀርቦ በተቀርቦ ላይ ትክክል ሆነ እና ስለዚህ በልክ ተማር ከነሱ መኖራት ነው ከነሱ መኖራት ነው ስጋችን መጠበቅ አለ። ይታያው የቆሚና ሰማያት ከነኛ ስለሆነ ስጋት እግሬት ያለ ግር ቢኖርበት ወይ ደግሞ ለመቀረብ ይቻላል። እናንተ እዚህ መጣችሁ ስለአንደ ነው ይህ ስጋው ገና ሳይኖር ለምን ተቆመጠ የቤተክርስቲያን መፍራት ይቻላል። ስጋው ሲጠበቅ እና ስጋውን መጠበቅ አለበት። ብዙ ቤተክርስቲያን ስለነሱ ብቻ ተጠቅመና እንደዛሬ ስጋው ሲጠበቅ በደም ጥሩ ነው። ሰዎች ነው የሚያገለግል በጤና ሲኖር አይደለም ስጋችን በጤና እንዲኖር በጤንነት እንዲኖር በመጠን መኖር አለብን ነው እና እዚህ ነው ቋቋት ወዱ ወዲያስ እንጠኛል በመረመስ ነው የሚወጣው ስጋት እና አጣሩት ነው ሌሎች ከመስ ነው ሩጫ መብራት ማንም ያጣሩ ነው ይሄ ከመሰቃየት መጥቶ ቤተክርስቲያን መስገድ ትልቅ ስፖርት ነበር ነው በነሱ ለስጋት አለና አሁን ሲደክማተሩ አልተያዘም አልተፋታም አዲስ ቤት ነው ባህር እንደገና ደግሞ ሙሉ ሌሊትን አልተኙም እንቅልፍን መቅጣት አለ ባህር ላይ ዶቆ ጉርናችሁ ባህር ጉር ከታል ሌላ ደግሞ ይሄ እንደገና ደግሞ ይሄን ተደርጎ ደግሞ አንዳታ ፈይተኝ መጣ ወይ መከራ በዛው ሲኖር ብዙ ነገር እናቀዳል ላይሳካ ይችላል። አንዳንድ ሰው እኮ ቤተክርስቲያን ይመጣና የሚፈልገውን ነገር ይለምናል ሳይሳካለት ባጥሮ ሳይተወት ይስጣል አጥሮሰን ይወጣል አይሰራኝ ወራስ እዚህ ማይሰማ አንተ ይሆነ ፈጠረ እግዚአብሔር የለው በፈጠራው ላይ እንዲሰምሩ የሆነ ፈጠራ አይሰማ በፈጠራው ላይ እጅሪያሉ አይን የፈጠራ አይን ነገር ግን ተረሱት በጥታዲ ያረንም ከመዘጁ ያረንም ከመዘጁ ያቆለች ከመዘጁ እንደማይሰማ ይላል እግዚአብሔር እንደማይሰጥ ያደረጋል እግዚአብሔር ግን ይሰጠች እንዲቀድመው ይወጣል ታናሽ ነው ይደርስ ደምሳል ትንሽ ጋር ተመጣጣና ስለዚህ ዛሬ ያረፉበት ቀን ፈቃድ ሲከተሉ ድረስ ሁሉ ማለት ነው የሰማችሁ ፈቃድ ሲከብዱ ሁሉ ማለት ነው ይሄው ትክራቸው እንደምን ነው ተቀበሉ አንዳንድ ሰው በዘመናዊ ማለት ተመርቆ ስራ ሲያጣው ሁሉ ያፈርቱታል በዚህ የተማረ ያለ የቤተሰብ ሲመጣ ተመርቆ ስራ ሲያጣው ያፈርታል አይሰማም ምን ይሉና አልተቀርቆ ሰዓት ይዘው ቆይመጣ የሚገርም ማለት ነው ወዲያውኑ ቢዚ ነው ይላል ከእንደዚያ ነው ሲቸገር ነው ሰው አይጠቅም እኮ ነው ይሄ አንድ ነገር ሲደርስበት ይቸኩላል ከደረሰበት በኋላ ይተነሳል ይሄው ትዳር ሰው ሲያገባጥሩ ትዳር ገንዘብ ነው ብሎ ይታያል ከገባ በኋላ እንዳለ አይረዛረት ይልማ እንዲሁም ሌሎች ሰዎች እንዲያገቡ
أنا كرامة جالي يمكن لا شيء كذا مالكتو جملة بركة أقوال كبار كم يا كذا كذا رجعت على الجبال كذا نيوت كذا 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 جالي كل كاو كل سر سر كذا فابريكا أنا إشارة كم على ستاك كذا بس عن نقول كذا كذا ما كذا كذا كنت سلوك هذا كنت سلوك هذا كنت سلوك إذا كنت تسلوك ما أعني ما تكلم كل يوم ما كذا ما كذا سينا الناس يوم كذا أنا كذا أنا كذا يعني ناسو يزار يزار مجيء أرزار كذا من كذا إنه شرط مسألة بعد ما كان تكتب ميدر أشياء بنيا ميدر كذا يسوع يعني أصلاً إننا كذا عن داير الدهان كذا كذا أصلاً إننا كذا 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 أشياء ناسو ولا ناسو ولا هم مريضا هم كذا 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 أشياء ناسو ولا كذا 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 أنا كريم عندي كذا 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 جاوب كذا كذا إسلام كتاب المستمع كنا هاي جاوب كنا كذا كذا الشعب كذا مثلا أيام هاي أو كذا هذا ما الشكر والسجاد هذا كان من الفترة كرامة هذا كذا كذا إبن أبي سعيد نمطع لما بنيامين كل بيشارة كل كان لذا مارك وبنجر برا بدأ يكتران بنيامين هو بيشارة كل كذا يشارة بيشارة كل ناس كل يارا كل يقولوا إلى مدينة ذكر حال ذكر نشوار بيجي يشارة برا كل ذكر من دنيا آية بدون إذا ما كنت دنيا آية بدون مثال آية في ذكر باشوا أرى فوزا من مرا من مرا إن كتاب ما نكترا إسماعيل إن أنت جمعتوا إذا كنت بايع أبرناچو إني أبرناچو جاهرة إني مدانيالم هم دكتور موجودة مدانيالم وده دكتور بسوا كذا ترى مدينة إذا كذا إذا كذا مدينة يعني ياسمتو راكي تقولون ما خلاص كذا إنت ألتو ناسو كنا يا إنك خلاص كذا إنت بيموتا كذا ساتو نوكسناتو نوكسناتو يفضلون بدر بسلال ما يا إنك كذا إنت بيموتا كذا كذا ترومنا نايلو بجارة نايلو فاي كذا ترومنا ترى የዜግነት ክብር ምናምን የታፋሪ ሆስፒታል ተባሪ እንደሚሰጠው እንደዚያ ነው ከዚህ ከመዳኒያለም ደግሞ እስከዚህ ሰው ተሰጠ አላህ ፍቅር ያረግና ለዚያ ነው ያለ ዚያለ ደረሰ አንደኛው ተቀጥሎ ድንጋይ ተሸክሞ ተሰጣችሁ አጥቂሩ በዚያ አካባቢ ተማ ወረጃ ጎራ ብቻ ወደ መዳኒያለም ማለት ነው ሰው ዲያለ እኮ አዚያ እሱ ድንጋይ ተሸክሞ ያይጥላ ዝምሮ ለካ እሳቸው እስከሚወጡ ነው የሚፈጥሩ ግን እሳቸው ደግሞ እንደዚህ ወረቅ ያለው ያላዝሩ ያይናቸው ታዘውት ነው ያይናቸው ይጥላል ብሎ ብራችሁ ማለት አንተ እየባላይ መዳኒያለም አይቷል ጣለው ማለት የታሪክ እንግዲህ ሀገራችን ታሪክ አሁን ይህን ማያውቃሉ እና እሳይ ባያየ እግዚአብሔር ያኛል ብለን ማድረግ ለከው እነዚህ ከተሰናረ አልተሳካ በዚህ ጊዜ ሲነጋ መዳኒያለም ኢየሱስ ክርስቶስ መጣ ሁሉ እና ለምን ያባተው እንዴ የተቀመጠ ሰው ሲደርስበት እግዚአብሔር ያስተስቱ ያዘሩ ሲከሰቱ የታመሙ ሲሰወር የተፈሰሩ ሲደበስ ያጥታገኝ የታሰሩ ሲፈት ያስተስቱ ሲደርስበት በእንደዚህ የማይደሰት ያለው ሰው ይህንም ነገር የሚደሰት ሰው የማይደሰት ሰው የታሰረ ሰው ስለተፈታ በዚህ የማይደሰት የታመመ ሲፈወስ በዚህ የማይደሰት ካለ ይህ ሰው ህይወቱን ችግር ገጥሟታል የህይወቱን ችግር ገጥሟታል እራሱ ይመርጥ ለምን ሲባል በሰው ጥፋት የሚደሰት ሴጣን ሲደሰት ሰው ካኛ ነው አይደለም ሰው አንስ ተፋከነ ባከ ወደ አዛኞች ሩሮ ጌታ መጣና ወይም መሳግሪቱ ማበይና እሱ ለምንድነው ያዘላችሁ አይ በግራ ጥራችሁ ኑሮ አይደል መራውና የሆኑ በቀኝ በኩል ጣሉት በምን በኩል አንዱ ሶጀት ግራግራውን ምን ግራግራው እና ግራግራውን ስለምን ስለሆነ ግራግራው ነው ችግር ነው ልጅን አባቱ አልታዘዛል ለምን ልጆቻችሁ አልታዘዘላችሁ ካሉ አላከብራችሁ ካሉ እናንተ ባላችኋቸው መንገድ የማይጓዙ ከሆኑ ምናልባት እግዚአብሔር አልመቸው ጊዜ ወጥቶኑ የወደዳችሁት ልጅ የማይታዘዝ ከሆነ እኔ ለእግዚአብሔር አልታዘዝ ጊዜ ይሆናል ቶሎ እንደዚህ ሚሆና ባለቤቶቻቸው በትዳሯ ነው ሚስታችሁ ስትሄዱ በጣም ሲባል የምትቋጥር ከሆነ ምናልባት ለእግዚአብሔር አልመች ጊዜ ይሆን ከንስሐ አባቴ ጋር እስኪንነጋገር እስኪ ቤተክርስቲያን ሄጄ እባክህ ተራይ ስጣት ጊዜ ለምንላት እስኪል ተራል አለጥሩ ከደለቅ ጉዳይ ነበር አሁን ሰው በጣም ያሳዝ እንደዚህ አይደለም የትም አይደረም ተስማምቶ መኖር ለዚህ ጋር በጣም እግዚአብሔር ወደዚህ ዓለም የመጣው ንጹህ ትዳር ስላለ ማለት ምን ማለት ንጹህ ትዳር ስለነበረ ድንግል ማርያም ተወለደች ድንግል
ማርያም ትላለች ደግሞ ክርስቶስ ወደዚህ መጣና በማይጠራቱ እኛን አዳነን ማለት ነው። እንዴት አድርገው አጥናቸው አስጅት ነው። በቀኝ በኩል ጣሉታል። በቀኝ በኩል ጣሉ 153 ታሳታያ ተናላቸው የሚገርም እኮ ታጣና ያለው ላላችኋል እግዚአብሔር ሊሰጥ ያምረው ይጠይቃል። ይሰጣቸው ሊሰጥ ያምረው ይለምናል። ትንሽ ሰጠነው ብዙ ይሰጣል። ይልካን ሲመጣ በቤተክርስቲያን እንደዚህ እየሰራ እንደዛው ሲታይ ጀመሩ እንግዲህ አምን ይሰጣል። እግዚአብሔር ይቅር ይበለው እንደዚህ ያለው ይበለው ወዳቸው ይበለው። አሁን ይሄ ምንም አለማወቅ ሁለት ሲሰጠው እግዚአብሔር አራት አድርጎ እንደሚሰጥ ማመን ነው። አንድ ነገር ልንገራችሁ ትምህርቱ ልቋል የሰማችሁ ነው። ታየደ ትራንስፖርት እና አላ ካፈለና እንዲትማው ካቀገዋል እና ያለችው ብርሽ ነው። እሱ ከፈለና ለማውም ከፈለ እሱ ባዶን ቀረ። ከዚያ በኋላ በምን እንደሚሄድ ይሄው ጦርነት ነው። ከዚያ በኋላ እግዚአብሔር ናምኖ ለማይ ከፈለ ማይ በጣም መረቃላ እግዚአብሔር ነው ሁሉ በጅራችሁ ወገባ ወለምን ነገራችሁ የተደረገ ነገር ሲገባ አንድ የሚያውቀው ሰው ነው የሚመጣው ዛሬ አንተ አስከፍል ባይረው እኛ ሳናውቀው እኛ እንደኛ ቀመር አይደለም እንዴ አሁን እኛ ተይሽ ታርገን በይስ እንደዚህ ነው ለታንካር እንደዚህ አርጠው ወጣት ነው እግዚአብሔር የጠላው ብላታ ምን ይረቅ ብሊጠንጥ ብሊደቆ ወዮ እና አንድ በዛምባ ሶስት ያለ ልጆች ይተላላችኋል ለምን ሊሰጥ ተምረው ለምሳሌ ዋናና ያቄ ልጃቸው ሲሆኑ እግዚአብሔር ለማ አንዲት ብላቴና ሰጣቸው ማናቸው ጦሩ ስማን ጥሯል ምናፍቅ ነው ስማን ይጠራ የሚያንገሸግሸው ድንግል ማርያም እንዲሁ የሚገርማል አባጆች ሲሚራ ሰይጣን እንደዚህ ድንግል ማርያም አልኮ የሚጠላው የለም ለምን ሲባል የተቀጠቀጠ በድንግል በኩል ነው ምክንያቱም እሱ ነው እሱ ትሪተኛ እሷ ትሪት ያበላክና ትሆኛለች ስትባል እንዴት ሊሆን ይችላል ይሄ ይቀጣኝ ነው ስለዚህ እሳትና ገለባ ደግሞ አይስማሙ ዲያብሎስ ገለባ እሳት መንፈስ እናም ደግሞ መንፈስ ያደረበት ሰው ነው እና ከዚያ ሰጣቸው አንዲት ብላቴና አዙሮ እግዚአብሔር የሰጣቸው አዙሮ ለማንሰጡ ማለት ነው ማለት ልትበሉ እሱ ሰጣቸው ማን እሱ አዙሮ ዛወቀኝ ያወቀኝ ቆቀ በቅዳሜ ካሉ የሰጣኝ ሰጣው መሰጣለት ነው እንደዚህ ነው እንግዲህ ሲያረጋጋቸው አንድ ሰው ብድግ ብሎ የሆነ ነገር ሰጥቷል ኑሮ ደግሞ ያን ነገር አንተ አስፈልግ ተቀጥሎ እንደገና ደግሞ ኑሮ ነው ለምን ይመስላችኋል ፍቅር ይጸና ነው እግዚአብሔር እንደዚህ እንድንሰጠው የሚያደርግ ፍቅራችን እንዲጸና ነው ከሱ ጋር እንድንዋሃድ ነው ገባችሁ ይሄ እኮ መጀመሪያ እሱ ለነሱ ሰጣች እሱ አዝሮ ሰጣች ደግሞ አንዱ ብላቴና ለይደረግነት እሱ ያለውና አዳረግና ሰጣቸው አይደል ብላቴና አይጣል ቢሆን ያረጉና ያለ አብዙ ወመሰጥ ያረ ይችላል ትንሽ ተሰጥ ብዙ ይሰጣቸዋል ሁለቱም ነገራቸው አሁን ይስላል የሆነ በዚያር የሰውት ቢልንጨምጥ ይፈታ እንደው ለፍጻሜ ያልቃል ሁለቱም ነው ይሄ ማለት የበዚያን የሁሉም ናት ነው አሁን ይሄኛ ነው መዳኒያለም ይሄኛ ነው ያችን መናቤታችን ሁሉም ይሄኛ ነው በክርስቶስ በክርስቶስ ስንት ነን በአካል ብዙዎች ብንሆን በክርስቶስ ግን ስንት ነን አንድ ነን አለ ቅዱስ ስንት አምላክ አለ በላይነት ስንት ሃይማኖት አለ ስንት ጥምቀት አለ ስንት ቤተክርስቲያን እንደ አርሴማ ምናምን መዳኒያለም እንዳትሉ እዚህ የሚነገረው ወንጌል እዚህ የሚሰጠው ስጋና ደም አንድ ክርስቶስ እዚህ የሚሰጠው ክርስቶስ አለ እዚያም ክርስቶስ ስለዚህ እንዲያው አንድ ነንና አንድ ሆነን እንቀጥል እንደ ሀገር እንደ ቤተክርስቲያን አንድ ብንሆን ብዙ ነገር እናደርጋለን ስለዚህ ባህር የተባለ ዓለም ነው አሳ የተባለ ደግሞ ሰው ነው መሬት የተባለ ደግሞ ስልጣነ ክህነት ወይም ወንጌል ዓለም ለምን ባህር ተባለ ባህር ዋና የማይችል ሰው ከገባ ቀልጦ ይቀራል ባህር ለመግባት ዋና መቻል ያስፈልጋል የተባለው እዚህም ዓለም ሲኖሩ ይህ መሆን ያስፈልጋል ያኖር ዘይኔ ሊገባ ይገባል በብልሃት መኖር አለ በጥንቃቄ በብስለት ይህኛውንም እንዳናጣ ይህኛውንም እንዳናጣ ሁሉም ከፈጠረ ክሌታ ለማለት ሰው ሆይ ለአንተ ብሎ እግዚአብሔር ሁለት ዓለም ፈጠረልሃል አንድ ዓለም ሁለት መንግስት ሰማያት እኛ እኮ የምናውቅበት ባለጠጎች ነው የሁለት ሀገር ባለቤቶች አንዳንዱ ይህንን ዓለም አጥቶ ያኛውን ዓለም ያገኝ አንዳንዱ ደግሞ ይህኛውን ዓለም አጥቶ ያኛውን ያጣል አንዳንዱ ደግሞ በዚህ ዓለም ትዳር ይዞ መስርቶ ልጆችን ወልዶ ቤት ንብረት ይዞ አስራት በኩራት አውጥቶ ቤተክርስቲያን አንጾ ስጋው ደግሞ ተቀብሎ በመከራ ካህን በፈቃደ ካህን ኑሮ ልትበሉ እንደዚህ ሆኖ እየመጠወተ እየዘከረ እያገለገለ በዚህም ማለት ተፈትቶ በመንግስተ ሰማያት በወጣለት እንደልኩ ይኖርታል አንዳንድ ደግሞ እግዚአብሔር አይጣላይ ድረስ ከዚህም ማለት ከዚያኛው ማለት ሳይሆን ይቀራል የሁለት ሀገር ስደተኞች ከመሆን እግዚአብሔር ይሰውራል